ምን እያረክ ነው? ሳንቲም ልሰጥሽ ነው። ቆይ ስንት ነው የምትሰጠኝ? 9 ብር ልወስድ ነው። ሳንቲሙን አስቀምጥ። ልመና እኮ የገቢ ምንጭ ነው። ልክ ነው፣ ገቢ አለ። በቀን 1000 ብርም 800 ብርም አገኛለሁ። በላ ወር ሰርቼ የማገኘው እሱ ያለምንም ታክስና ክፍያ ያውም በ4 እና በ5 እጥፍ ይበልጠኛል። ምን ያስቅሻል? አሌክስ ታዲያ ለምን ሙያ ያቀየረን? ምን እያረክ ነው? ውይ ይቅርታ አስደነገጥኩሽ አይደል? ሳንቲም ልሰጥሽ ነው። ቆይ ስንት ነው የምትሰጠኝ? 9 ብር ልወስድ ነው። ሳንቲሙን አስቀምጥ። አስቀምጣው። ትቀልዳለህ እንዴ? እኔ ለታክሲ ረዳት ብዘረዝረው 7 ብር በ10 ብር ነው እሺ የሚቀየርልኝ። አንተ 9 ብር ልትወስድ? ኧረ አዋጣም። ሳንቲም ልስጥሽ እኮ ነው ያልኩት። 10 ብር እኔ በ9 ብር ሳንቲም ያዋጣኝማ። ኧረ ሂድ እባክህ። ምን ተከተለተኛል? ተንቀሳቀስ። ምን አይነቱ ነው በእናታችሁ? ሊያከስረኝ ነው እንዴ? ደፋር። እንዴት ዋልክ አሌክሴ? አለሁ። እንዴት ነሽ? ለዛሬ የሚሆነ መወያያ ርዕስ እያዘጋጀ ነው። እኔ አለሙ ቀድሜ አስቤ ነው ወደዚህ የምመጣው። እያዘጋጀ ነው ማለትሽ ለእኔ ያለሽን አመለካከት ያሳያል። ምን እያዘጋጀ ነው የሚለው ቃል የትኛውን ጊዜ ይወክላል? አሁንን። ስለዚህ አሁን ገብተህ ስቱዲዮ ገብተህ ነው ፕሮግራም እያዘጋጀ ነው እያልሽኝ ነው። እባክህ ለእኔ ያው ነው። ያው አይደለም። አንቺ የምትናገሪውን ቃላት አስበሽ ተናገሪ። ቃላት ነገርን ያበላሻሉ፣ ቃላት ነገርን ያስተካክላሉ። እንዴት ናችሁ ውድ አድማጮቻችን? የህይወት መንገድ ፕሮግራማችን እንሆ ጀምሯል። አለሙ ነኝ። እኔም ሰብሪና አብሬያችኋለሁ። እንዴት ነህ አሌክስዬ? ደህና። ውሎ እንዴት ነበር? አሪፍ ነው። አሁን ደግሞ ፕሮግራማችን ይዘን እዚህ ተገኝተናል። ከእስካሁኑ አዋዋልሽ እዚህ ጥሩ እውቀት እንደምታገኝ ተስፋ አደርጋለሁ። አዎ፣ የተለያየ አድማጭ ሀሳቦቻቸውን እየደወሉ ስለሚያካፍሉ ነው። የዛሬው ርዕሳችን ምንድን ነው? የዛሬውን የመወያያ ርዕስ ለማግኘት ከተለመደው ወጣ ያለ መንገድ ነበር የተጠቀምኩት። ከታችኛው የህብረተሰብ ክፍል ያሉትን ጠይቄ አመዛዝኜ ነው ሐሳቡን ያመነጨሁት። እሺ፣ ምንድን ነው ሐሳቡ? የዛሬው የመወያያ ርዕስ ለተቸገረ መስጠት እርዳታ ነው ወይስ ልመናን ማበረታታት ነው የሚል ይሆናል። ኦ፣ ጥሩ ሐሳብ ይመስላል። በጣም እንጂ አወያይና ጥሩ ርዕስ። እንግዲህ አድማጮቻችን ርዕሱን ሰምታችኋል። በ1223 ላይ እየደወላችሁ ሐሳቦቻችሁን አካፍሉ። አድማጮቻችን፣ እኔ ነኝ ደራሽ ለወገኔ የሚለውን ሙዚቃ ጋብዘን እንመለሳለን። ተመልሰናል አድማጮቻችን። የዛሬው የመወያያ ርዕስ ለተቸገረ መስጠት እርዳታ ነው ወይስ ልመናን ማበረታታት የሚል ነው። አድማጭ መስመር ላይ ያለ። ሄሎ፣ እንዴት ናችሁ? እንዴት ነህ አድማጫችን? ማንን በል? ታረቀኝ ይባላለሁ ከሲኤምሲ። እሺ ታረቀኝ፣ ሐሳብህ ምንድን ነው? ልመና ሰው መርዳት ብቻና ብቻ ነው። ይሄን ያልክበት ምክንያት ይኖርሃል? አዎ በደምብ። ሰው ካልቸገረው የሰው ፊት አያይም። የሰው ፊት ማየት እንዴት ከባድ እንደሆነ አምላክ ይስጥልኝ። አመሰግናለሁ። እንዴ ምን አደረግንና ነው ምስጋናው? አይ ወዲህ ነው። ስራ ምንድን ነው ታረቀኝ? በልመና ነው የምተዳደረው። ተባረክ የኔ እህት፣ በወጣ ይተካ።
እና ምን ለማለት ፈልጌ ነው እኔ ሰው ባይረዳኝ አሁን ላለሁበት ቦታ በፍጹም አልደርስም ነበር። ግን ደግሞ ሰርቶ መብላት እየተቻለ ልመና እንዴት ትክክል ነገር ሊሆን ይችላል? ልመና እኮ የገቢ ምንጭ ነው። ልክ ነው፣ ገቢ አለው። አዎ ብዙ ደጋግ ሰዎች አሉ፣ ይረዱናል። በቀን 1000 ብርም 800 ብርም አገኛለሁ። ተመስገን ነው። ይሄን ያክል የምታገኝ ከሆነ ታዲያ አጠራቅመህ አንድ ደህና ነገር አገዛ። እንዴት? ቋሚ መተዳደሪያ ነዋ። አየህ፣ አስበኸው ራሱ አታውቅም። ሰው ሲሰጥህ እያበረታታህና ልመና እንዳታቆም እያደረገህ ነው ማለት ነው። ታይ እንጂ ይሄ እኮ ልፋት የለው ምን የለው ገቢ ብቻ። ሌላ ነገር እንዴት እገዛለሁ? በወጣ ይተካ። አሁንም ልመና ላይ ነህ አድማጫችን? አዎ ስራ ላይ ሆኜ ነው። ስለ አስተያየትህ እናመሰግናለን። እኔም አመሰግናለሁ። ሁሌም ቢሆን እርዳታችሁ አይለኝ። የሚገርም ነው። ቢያንስ ይሄን ያክል ገቢ እያገኘ ልመናን አቁሞ አጠራቅሞ እንዴት ራሱን መለወጥ ያቅተዋል? ምናልባት ችግሩ ከሚያገኘው ገቢ በላይ ሆኖ ይሆናላ። የፈለገ ቢሆንስ ደግሞ ሰው ነው እየሰጠ ልመና የሚያበረታታው። አሃ፣ ሰውማ ለተቸገረ መርዳቱን ነው የሚያየው። እንዳይሰራ ግን እያበረታታው መሆኑን አያውቅም። እንደውም ሰነፍና የሰው እጅ ጠባቂ ነው የሚያደርገው። ሰው ስለሰጠ ሊወቀስ አይገባውም። ለጋሽ አንድ ብር እንኳን ቢሰጥ ሊመሰገን እንጂ ሊወቀስ አይገባውም። ለማንኛውም ውይይቱን የኛ ብቻ እናድርገው። አድማጮቻችን፣ ይህንን ጉምቱ የሆነ ርዕስ ወደ እናንተ ይዘን መተናል። ተሳተፉ፣ ደውሉ። ካፍታ ቆይታ በኋላ እንመለሳለን። 1000 ጊዜ 25 ቀን ቢሰራ በላው እኔ ወር ሰርቼ የማገኘው እሱ ያለምንም ታክስና ክፍያ ያውም በ4 እና በ5 እጥፍ ይበልጠኛል። ማን ነው? አሁን አልሰማሽውም እንዴ? በቀን 1000 ብር ነው ማገኘው ሲል ቢያንስ 25 ቀን እንኳን ቢሰራ 25000 ብር ማለት እኮ ነው። ምን ያስቅሻል? አሌክስ ታዲያ ለምን ሙያ አቀየረም? ማ እኔ አለሙ ልለምን ጓጓህ እኮ ብዬ ነው። ወይኔ የሰው ልክ አለማወቅ። ፕሮግራማችን እንደቀጠለ ነው። አሁንም አድማጭ መስመር ላይ አለ። ሄሎ፣ ማንን በልኬት ነው? ሲሳይ ነኝ። እሺ ሲሳይ፣ ለተቸገረ መስጠት እርዳታ ነው ወይስ ልመና ማበረታታት? እንዴ ግልጽ እኮ ነው፣ ማበረታታት ነው። መስራት ስላቃተው አይመስልም የሚለምነው? በደንብ መስራት ይችላል፣ ግን ቀላል የገቢ ምንጭ ስለሆነ ለምን ይለፋል? ስለዚህ ልመና ማበረታታት ማቆም አለብን እያልክ ነው? ታዲያ ሰርቶ አይበላም? እኛ ወደን ነው የምንሰራው። ቢሆንም እንደዚህ አይነት የተቸገረ ሰው አለ፣ ከምር የተቸገረ ሰው። እንዴ ቢቸገር ለትንሽ ጊዜ ነው፣ ያን ወቅት ካለፈ በቃ ማቆም አለበት። ባለፈው የሆንኩትን ልንገራችሁ። እሺ። መኪና ስነዳ መብራት አስቁሞኝ አንድ ምስኪን ሰው መጣና እርዳታ ጠየቀኝ። ሳየው አሳዘነኝ። ከዛ 10 ብር ሰጠሁትና ሄደ። 10 ብር ብዙ ነው። ከዛ የመኪና የመስኮት ሲንኳኳ ዞር እሱ ነው። ምንድን ነው እለዋለሁ። አሮጌ ነው ቀይርልኝ አይለኝም። የምርህን ነው? ታዲያ እሱ መች ገረመኝ። አልቀይርም ካልተመቻ አምጣው ስለው መኪናዬን በቦክስ መጥቶ እየተሳደበ አይሄድም መሰለ። በእርግጥ የሚሳደቡ ሰዎች አሉ። ለዚህ እኮ ነው ልመና ላለማበረታታት መስጠት ማቆም አለብን እምለው። ዋው የሚገርም ታሪክ ነው የነገርከን። አድማጫችን ስለ ሰጠህን ሐሳብ እናመሰግናለን። እኔም አመሰግናለሁ። አድማጫችን የሚያስገርም ታሪክ ነው የነገረን። ሰው ሲቸግረው አይን ያወጣል። ሌላ አድማጭ መስመር ላይ ያለ። ሄሎ፣ እንዴት ናችሁ? ስለ ልመና ያነሳችሁት ርዕስ ላይ ሐሳብ ለመስጠት ነበር። እሺ፣ ለተቸገረ ሰው መስጠት እርዳታ ነው ወይስ ልመናን ማበረታታት? ለተቸገረ መስጠት ምንም ማበረታታት አይደለም፣ ያው መርዳት ነው። እንዴት? እኔ አሁን የንጂኦ አለኝ እና ለተቸገሩ የምረዳው ከውጭ ካሉ ሰዎች ለምኜ ነው። ይሄ ጥሩ ነው። የሚለምን ሰው ባይኖር ኖሮ እኔ ሐሳቡ ይመጣልኝ ነበር? አይመጣልኝም። ኑሮ የተንደላቀቀ ይሆን ነበር? አይሆንልኝም። እንዴ አድማጫችን
ድርጅት ያቋቋምከው እኮ የተቸገረ ሰው ለመርዳት መሰለኝ። ሰውማ ለመርዳት ነው፣ ግን እኔ ሳልጠቀም ለተቸገሩት ባካፍል ሰውስ ምን ይለኛል? በተቸገሩ ሰዎች ስም እርዳታ ለምሎ ለራስ ጥቅም መዋል ወንጀል ነው። ኧረ አታስቂኝ። እኔ ካልኖርኩላቸው ማን ይረዳቸዋል? የእኔ መኖር ነው የነሱ ዋስትና። በእርግጥ የእነሱ መኖርም ለእኔ ዋስትና ነው። ለሀሳብ እናመሰግናለን። ልመናን ከሚያባብሱና ከሚያበረታቱ ሰዎች እንግዲህ አንዱ ይሄ ነው። ድርጅት አቋቁሞ ልመና? ወይ ጉድ! አዋጪ ነዋ። ልትከፍት አሰብክ? ተይ፣ ኧረ ተይ ሰብሪና ተይ! ኧረ ዛሬ ከራሴ ላይ ውረጅ። ቴክኒሻናችን አንድ አድማጭ መስመር ላይ እንዳለ እየነገረን ነው። ሄሎ ሄሎ፣ እንዴት ናችሁ? አለን። ማንን በልከየት ነው? ፀሐይ ይባላለሁ ከቀበና። እሺ ፀሐይ፣ ሀሳብሽ ምንድን ነው? ሀሳቤን 2 ስኒም ባላት የቆየች ግጥም ልጀምር። ደስ ይለናል። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። በጣም ደስ የምትል ግጥም ናት። አዎ፣ እና በግጥሜ ሀሳቤን ከተረዳችሁ ያለው ሰው መስጠትን ባህል ማድረግ እንዳለበት ነው። እና ሳይሰራ መስጠት አለበት እያልሽ ነው? መስጠትን እኮ ማለት ዝም ብሎ መስጠትን አይደለም። ሲመስለኝ ርዕሳችሁ ለተቸገረ መስጠት ብሎ አይደለም የሚጀምረው? አዎ በትክክል ሰምተሻዋል። ስለዚህ ሰው ተቸገርኩ ካለ መስጠቱ ምኑ ላይ ነው ክፋቱ? መጽሐፉም ምን ይላል? 2 ያለው አንዱን ይስጥ ነው። እውነት ነው። መረዳዳት እንኳን በግለሰብ ደረጃ በሀገራትም ደረጃ ያለ ነው። እኔ ካለኝ ላንቺ፣ አንቺ ካለሽ ለኔ መስጠትና መደጋገፍ አለብን። ሀገርን እኮ የሚረዳው ሰው ሰርቶ እንዲለወጥበት ነው እንጂ ቁጭ ብሎ እንዲሰንፍ አይደለም። ዋናው ነገር እኮ ያለው መስጠቱ ላይ። እኔን ለሰጪ ካደለኝ ለምን ብዬ ንፉግ እሆናለሁ? ኖሮኝ እንድሰጥ የተደረገው በምክንያት ነው ብዬ ስለማስብ እሰጣለሁ። የኔን ገጠመኝ ላጫውትሽ። በጣም ለመስማት ጓጉቻለሁ። ገና በ15 ዓመቴ ነው ሰዎች ከቤተሰብ ሰርቀውኝ ወደ ድሬዳዋ የወሰዱኝ። ቤታቸውም ከባባድ ስራ ሲያሰሩኝ ነበር። 16 ዓመት ሲሞላኝ ግን ጠፋው። ምንም ገንዘብ ግን አልነበረኝ። የዛኔ የባቡር መሳፈሪያ አጥቼ ስለምን አንድ ጎልማሳ ሰውዬ ነው ብር ሰጥቶ ወደ አዲስ አበባ ይመጣ። የሚገርም አጋጣሚ ነው። አየህ፣ አሁን ለከፈትኩት የልጃገረዶች ንጽህና መጠበቂያ ፋብሪካ ምክንያት ያ ሰውዬ የረዳኝ ብር ነው። ይሄን ያንን ገንዘብ ባላገኝ ኖሮ አሁን የት ልሆን እንደምችል ማን ያውቃል? ሰውዬው አያውቀኝ አላውቀው፣ ግን ከልቡ ያንን ነገር ለኔ አደረገ። በዛም የተነሳ እዚህ ደረጃ ደረስኩ። ስለዚህ መስጠት መርዳት እንጂ ልመና ማበረታታት አይደለም እያልሽ ነው? አዎ ነው። ሲሆንና ከተቻለ አንዴ ሰጥቶ መተው ብቻ ሳይሆን ያ ሰው ከችግሩ የሚወጣበትን መፍትሄ ማበጀት። አሃ፣ ፈረንጆች እንደሚሉት ማለት ነው። አሳ አትስጠው፣ አሳ እንዴት እንደሚጠመድ አሳየው እንደሚሉት ማለት ነው። በትክክል። ካልሆነ ደግሞ እኛ እንስጥ። የምንረዳው ሰው ምን እንደሚያደርግበት የራሱ ውሳኔ ነው። እኛ ተጠያቂነታችን ለመስጠታችን እንጂ የሰጠነው ሰው ስለሚያደርግበትና ስለሚያዳብረው ልምድ ልንጨነቅ አይገባም። ቅድምም ብየዋለሁ፣ አሁንም ልድገመው። ለሰጪ ሲያድለን እንስጥ። ዋው፣ ደስ የሚል አባባል ነው። ለሰጪ ሲያድለን እንስጥ። ይሄ ነው መስጠት። በሰማይም በምድርም ጥሩ ቦታን፣ በጎ ስሜትን ያጎናጽፋል። አድማጫችን ለሰጠሽን ድንቅ የሆነ አስተያየትና ማብራሪያ ከልብ እናመሰግናለን። እሺ፣ እኔም አመሰግናለሁ። አድማጮቻችን፣ የዛሬው ፕሮግራማችን እንዲህ እያለ ወደ ማገባደጃው ደርሷል። የዛሬው መልእክታችን ከአድማጫችን የተዋስነው ነው። ለሰጪ ካደለን እንስጥ። ተከታዩን ገንዘብ ያለው ያውጣ የሚለውን ሙዚቃ እየጋበዝናችሁ የምንሰናበታችሁ የፕሮግራሙ አዘጋጆች እኔ አለሙ፣ እኔ ደግሞ ሰብሪና ነን። ደህና ሁኑ። ገንዘብ 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 ያለው ያውጣ፣ ይስራ ያሰራበት ሀገር እንድታድግ። የለህም እንጂ